ኤሚም እናቴን ያለ ስራዋ ነፍሰ ገዳይ ላለች ሴት ምንም አይነት ርህራሄ የለንም፣ ለምን እስከ መጨረሻው አናስወግዳትም እያለች ትገኛለች ለእናቷ። አምራንም ናሆም ገጠር ከገባ ጀምሮ ስልክ እያነሳላት አይደለም። እነ ናሆምም ገጠር ከገቡ ጀምሮ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የቤተሰቦች እንደምን ከረማችሁ? ይህንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ኑሐሚን ድራማ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻው ተከታተሉኝ። እነ ኑሐሚንም ገጠር ከገቡ በኋላ በጣም ደክሟቸው ስለነበረ ትንሽ አረፍ ባሉበት ቦታ ላይ አንድ እረኛ ያያቸውና ለኑሐሚን አፍቃሪ ሄዶ ይነግረዋል። እሱም ዱላውን ይዞ እየሮጠ ይመጣና እንኳን ወደ ቀደመው ቤትሽ በሰላም መጣሽ ተንኩት ይላታል። አሁን ተከታይም ብሎ እጇን ሲጎትታት እሷም ልቀቀኝ፣ ቆይ እኔ የምትጎትተኝ እኔ ሸቀጥ ነኝ ወይ ምንድን ነው የምትፈልገው ብላ ስትጮህበት ኑሐሚንም ዳግምም ወንድም ተረጋጋ እንጂ ስለው እኔ ነው ወይ ተረጋጋ የምትለው ይላል። ናሆምም ለምንድን ነው የማትረጋጋው ብሎ ሲጠይቀው ልጁ ሲቆጣም እናኛ ዝም እንድንልህ ትፈልጋለህ ወይ እንደ ፌስታል ፊታችን አንጠልጥለህ ስትሄድ እኛም ዝም እኮ አንልክም ይለዋል። ናሆምም ወንዳጥርም አረ በህግ አምላክ ኋላ በሰው ሚስት ጣልቃ መግባት በህግ ያስጠይቃል ሲል ናሆምም ይደነግጥና ምንድን ነው የሚለው ኑሐሚን ብሎ ይጠይቃታል። ስለምን ሚስት ነው የሚያወራው? ኑሐሚንም እኔ ስለሚለው ነገር አልገባኝም፣ ሰውዬ ያምካል ወይ ብላ ስትለው ወንድ አጥርም አንቺው እኔ እኮ ወንድ አጥር ነኝ ብሎ ሲላት ኑሐሚንም እንግዲያውስ ከፊቴ ዞር የማትል ከሆነ እንዴት ተራምጄ በፊትክ እንደሚሄድ አሳይካለሁ ትለዋለች። ወንድ አጥርም እኔን ወንድ አጥር ማንም ሰው ገፍቶኝ ሊሄድ አይችልም፣ ይልቁኑ ጸቡ አይበጀንም፣ ተስማምተን ብንሄድ ይሻለናል ሲላት ከሷም ደግሞ ከአንተ ጋራ ምንም አይነት ተስማምቼ የማደርገው ነገር የለም። ኑሐሚንም አሁን በጸባይ ልለምንክ ታሳልፈኛለህ አታሳልፈኝም ስትለው እሱም አሁን ሂጂ ከእንግዲህ በኋላ ከእጄ እንደማትወጪ እርግጠኛ ነኝ ይላል። እሱም እንዲህ ካለ በኋላ ጥላው ስትሄድ እነ ዳግምም ተከትለዋት ይሄዳሉ። ወይዘሮ ዝናሽ ወደ አምራ ክላስ ስትሄድ አምራም እሷን እንዳየቻት ብድግትልና እንደምንዋሉ ማዘር ስትል ወይዘሮ ዝናሽም እኔን ነው ወይ ብላ ገልመጥ ብላ ወደ ኋላም ስታይ ምንም ሰው የለም። መቼ ምን ነው ወይ አንቱ ያልሽኝ ስትላት ወይዘሮ ዝናሽም በጣም ተደንቃ እስቆይ እኔ የምልሽ ከመቼ ጀምሮ ነው አንቺ እንደዚህ መለሳለስ የጀመርሽው ብላ ትጠይቃታለች። አምራንም እየተቅለሰለሰች እስከ ዛሬ ድረስ ያደረኩት ነገር ጥሩ አይደለም፣ በባሌ እናት ላይ እንደዚህ አይነት ነገር ማድረግ ተገቢ አይደለም። ወይዘሮ ዝናሽም አሁን ሁሉንም ነገር ተይና ቤቱን አጽጂ፣ የምግብ ሙያ እንኳን ባይኖርሽ ቤት ማጽዳት አያቅትሽም ስትላትም አምራንም ምግቡንም ቢሆን ችግር የለውም እሰራለው፣ እርሶ የምትሉኝን ነገር እኔ ታዝዤ እሰራለው ብላ ስትላት ወይዘሮ ዝናሽም የአምራን ንግግር ስላልተዋጣላት አሁንም ደግሞ ምነው አምራን በዚህ ልክ እንደዚህ ተለሳለሽ? ሁሉ ነገር ስራሽም እኔ ምንም አላማረኝም። ቆይ ደግሞ ምን አይነት ተንኮል እያሰብሽ ይሆን ብላ ስትጠይቃት አረ እኔ ምንም አይነት ተንኮል እያሰብኩ አይደለም፣ ከእርሶ ጋራ የሚያስማማንን ነገር ነው የምፈልገው ትላለች። አስፈላጊ ነገር ከሆነ ደግሞ እግሩ ስሩ ድቄ ይቅርታ መጠየቅም ካለብኝ እጠይቃለሁ ስትል ወይዘሮ ዝናሽም ሲመስለኝ እኔ ፈርተሻል፣ የሆነ ነገር እንኳን ቢፈጠር የሚደርስልኝ ሰው የለም ብለሽ ፈርተሻል ትላታለች። አምራንም አረ ፈርቼ አይደለም እስከ ዛሬ ድረስ ባደረግኩት ነገር ተጸጽቼ ነው። ወይዘሮ ዝናሽም በስራሽ ከተጸጸትሽ ስለዚህ ልጄን በውሸት ገላብኛለች ያልሽው ውሸት ነው ብላ ትላታለች። አምራንም ምናልባት የዛለታ በቡና በንረዘው ልጄን ላይገሉብኝ ይችላሉ፣ ግን ልጄ የወረደው የዛለት ነው ትላለች። ወይዘሮ ዝናሽም ነገር ማድበስበሱም በደንቡ ትችይበታለሽ፣ እውነቱን ንገሪኝ አምራን፣ ልጁ የወረደው ከዛ በፊት ነው አይደል? አምራንም በጣም ትደነግጥና አረ እስከዛን ድረስ ጽንሱ በሆዴ ነበረ፣ ጽንሱም የወረደው ይሳኑለት ነው
ለምኑ ደግሞ ሆስፒታል ሄደን ማጣራት እንችላለን ስትል አምራን ግድ የለሽም እኔ እንደዚህ በተራ ወሬ የሚሸወድ አይደለሁም እኔ ወይዘሮ ዝናሽ ምናልባት ከዶክተሩ ጋር ተነጋግረሽ ሊሆን ይችላል። እንደውም ታስታውሽ እንደሆነ አቶ ለይኩን በሩን ከፍተው ሲገባ ነበረ ሆዴን አሞኛል እያልሽው። አምራንም አንቱታውን ትተውና ቆይ ምን እያልሽ ነው? እንዴት ሳያመኝ እንደዛ ላስመስል እችላለሁ? ይልቅ ይሄንን ነገር እንርሳው። በዚህ ነገር ላይ ብንነጋገርም የሚጨምርልን ነገር የለም። ይሁን እዚህ ነገር ውስጥ እጁህ እንደሌለ ለናሆም ደውዬ ልነግረው እችላለሁ። ሮዝናሽም የውሸት ሳቅ እየሳቀች አምራን እስከዛ ድረስ የምትሄጅ ከሆነ በጣም ጥሩ እጠብቅሻለሁ። ስለዚህ የጀመርሽው ጨዋታ እንደማዋጣሽ ጠንቅቀሽ አውቀሽዋል። እኔ ወይዘሮ ዝናሽ ማንዳፍሮን እኔ ማንም እንደማይችለኝ ጠንቅቀሻውን ገና ያወቅሽኝ ይመስለኛል። እዚህ የጥንሱ ነገር ከተፈታ አንድ ሂሳብ የምታወራርጁ ይቀርሻል። ወይዘሮ ዝናሽም አምራንም አልገባኝም ከጽንሱ ሌላ ደግሞ የምንድን ነው የምናወራርደው ሂሳብ ብላ ስትጠይቃት ዳግም የተደበደበበለታ እሷ ስለ ሁሉም ነገር መታ የተናገረችው አምራን ነበረች። ዳግምንና ኑሃሚንን የተደባደቡበት ለት እንደውም ታስታውሻለሽ ወይ? ሁለቱ ወንድማማቾች ሊጋደሉ የነበረበት ለት ወንድሞቹን ያበጣበጥሽው ሂሳብ ገና ይቀርሻል እያለቻት ነው። እንግዲህ ሁለቱ ወንድማማቾች የተጣሉት በእሷ ምክንያት ስለሆነ ወይዘሮ ዝናሽም በዚህ ላይ ቂም ይዛባታለች በአምራን ላይ። ገብቶኛል ትልና አምራን እኔ አንድ ነገር ተጸጽቼ ይቅርታ እየጠየቅኩኝ እርሶ ግን ለይቅርታ ዝግጁ አይደሉም። እኔ ግን ያልገባኝ በዚህ ልክ እርሶ የጠመዱኝን ምክንያት ልትነግሩኝ ትችላሉት ወይ? ትላለች አምራን ለወይዘሮ ዝናሽ። ወይዘሮ ዝናሹም በል ውስጥ ሆና አላማሽ ምን እንደሆነ እዚህ ቤት ምን ፈልገሽ እንደመጣሽ ከልጄ ምን ፈልገሽ እንደመጣሽ ሀብትና ንብረት ብቻ ፈልገሽ እንደመጣሽ ጠንቅቄ ስለማቅ ነው ስትላት፣ አምራንም አትሳሳቱ ኑሃሚንን በጣም ነው የማፈቅረው። በዚህ ልክ ዋጋ እየከፈልኩ ያለሁኝም እሱን ላለማጣት ብዬ ነው ትላለች አምራን። ወይዘሮ ዝናሽም አይደል አሁን ላይ ደግሞ እሱ ከልቡ የሚያፈቅርሽ አይመስለኝም። በፊት እሱ በይሉታ ለልጁ ሲል ነበረ ካንቺ ጋራ የሆነው። አሁን ላይ ግን ከኑሃሚን ጋራ ፍቅሩን እየቀጨ ይገኛል ትላታለች። አምራንም ስለ ኑሃሚን ሲነሳባት ወይዘሮ ዝናሽ ከእንግዲህ በኋላ ይበቃሻል ብላ በልህ ትናገራታለች። ወይዘሮ ዝናሽም ውይ አንቱታ ወዴት ሄዱብሽ ነው አንቺ ለማለት እንደዚህ ባንዴ የፈጠንሽው? እኔ ታዲያ ስታበሳጭኝ እኔ ምን ላድርግ እየውሉት ሮዝናሽም በንዴት ስሜት ውስጥ ትሆንና አንድ ቤት አንድ ጣራ ውስጥ እኔና አንቺ በቤቴ እንድንኖር የሚያስገድደኛል ወይ? እንኳን አብሬሽ ልኖር ላይሽ እንደማልፈልግ ማን በነገረሽ? አሁን ተነሽና ቤቱን አጽጂ ከቻልሽ እንደውም ከሽንት ቤት ጀምሬ ስትላት፣ አምራንም አይ ተከባብረን እንኑር እንጂ ረግጠሽኝ ኑሪ አላልኩም። ወይዘሮ ዝናሽም ተረጋጊ እንጂ እንዳትደበድብኝ፣ ቆይ ለማንኛውም መጠው ብላ መጥረጊያና መወልወያ አምጥታ ትሰጣታለች። እንግዲህ እዚህ ጋር አምራን ያሰበችው ነገር እየተሳካላት አይደለም። እቅዷ ሁሉ እየከሸፈባት ነው። ምክንያቱም እሷ የዳግምን ሚስጥር ስላወቀች ሰተት ብላ ነበረ የመጣችው። የዳግም ደግሞ ልጅነትን አቶ ለይኩን በመስማታቸው እሷ እንቆቅልሽ ስለሆነባት ያሰበችው ነገር ሁሉ እየተሳካላት አይደለም። ወይዘሮ ዝናሽም እንግዲህ አሁን ላይ ብቻዋን ስላገኘቻት መጥረጊያና መወልወሊያውን ማምጥታ ይሄው ቤቱን አጽጅ ብላ ወርውራላት ትሄዳለች። ራንም ወይዘሮ ዝናሽ እንደወጣች ስልክ ለናሆም ስትደውልለት ስልኩን አያነሳላትም። አንሳው እያለች በጣም እየተናደደች እያለ ወይዘሮ ዝናሽ በር ላይ ተደብቃ እያዳመጠቻት ነበረ። በይ በደንቡ ተፍጨርጨሪ፣ እንደዚህ ቅጥል በይ አምራን፣ ይሄ ገና ሲያንስሽ ነው እንዳንቺ ስራ ንማ እንኳን ያንቺን ደካማ ጎን አወቅኩኝ። ከእንግዲህ በኋላ የናሆምን ስም እየጠራሁኝ እንደ ሰይጣን ነው ብቻሽን የማስለፈልፍሽ እያለች እየፎከረች ትሄዳለች ወይዘሮ ዝናሽ። አምራንም ብቻዋን እያለቃቀሰች እውነት እናትክ እንዳለች ኑሃሚንን ወድሃት አፍቅረሃት ነው ወይ ተከትለካት እየሄድከው እያለች እሷም እያለቃቀሰች ስልኩን ተወረውረዋለች።
ኑሃሚን የትውልድ ሀገሯ ቄዋ ሀያቷ ጋር ስትደርስ ሀያቷን በደስታ እየበረረች ትቀበላታለች። እቅፍ አድርጋ ምን ነው ልጄ በእኔ ጨከንሽብኝ ብላ ስትላት እኔ እኮ ባንቺ አልጨከንኩብሽም ሀያቴ እንደምነሽ እስኪ ብላት ትስማታለች። ሀያቷ በጣም ፍልቅልቅና ተጫዋች፣ በጣም አስተዋይ፣ በጣም ቀኔ ዘራፊ፣ በጣም ቆንጆ ሀያት ነው ያላት ኑሃሚን። ሀያት ናሆም የሚባለው ማን ነው ብላ ስትጠይቅ እኔ ነኝ ማዘር። እሱ የሚደነግጥና እንዴ ማዘር ነው አይደለ የሚባለው ብሎ ሀያቷም ምንም ችግር የለም አንተ በፈለግከው ጥራኝ እኔ አቤት ለማለት አልሰንፍም ትላለች የናሆምን አያት። ታይ የምትባለዋለች እንደ ሀገራቸው ወግ ማድረግ ቶሎ ብለሽ ውሃ አሞቂ እንግዶቹ እግራቸውን የሚታጠቡበት ብላ ታዛታለች የኑሃሚን አያት። የተከበራችሁ እንግዶቼ ኑ ግቡ ብላ ታስገባቸዋለች ወደ ቤት። እሚም ደግሞ ለፍቅረኛዋ ስልክ ትደውልለትና ጸጉሩን እንዳገኘች የዳግምን እናም ደግሞ ችግር እንደተፈጠረ ትነግረዋለች። እሱም ምነው ተነቃብሽ ወይ ብሎ ሲላትም እንደሱ አይደለም እጄ ላይ ያለው ጸጉር የዳግም ይሁን የናሆም ስላላወኩ ነው ብላ ትለዋለች። ሚያስም ምን ማለት ነው ሁለቱም በአንድ ማበጠሪያ ነው ወይ ብሎ የሚጠቀሙት ብሎ ሲጠይቃት እሷም እንደዛ ማለት አይደለም ግን ሁለቱም አንድ ቦታ ላይ ነው ያገኘሁት። ናሆም ብዙ ጊዜ ጸጉሩን አበጥሮ አይወጣም፣ ዳግም ግን ሁሌም አበጥሮ ነው የሚወጣው። ኤልሚም ሁለተኛ ልፋት እንዳይሆንብን በደንቡ አጣሪ ሲላት እኔ ታዲያ መቼም ጸጉሩን ነቅዬ ኬት ላምጣ አሁን ለስራ ገጠር እንደወጡ ታቅ የለም ወይ? ኤርሚያስም ገጠር የምን ስራ ነው ያለው ደግሞ እስከ ማጋ ነው የሄዱት ብሎ ኤሚን ሲጠይቃት ኑሃሚንና ናሆምም አብረው ነው የሄዱት ትለዋለች። እሱም በጣም ይደነግጥና ኑሃሚን ነው ወይ ያልሽኝ ብሎ ሲላት ምን ነው ደነገጥክ ትለዋለች። ኤሚ መለስ ስትልና ጫፍጫፉን እንደሰማሁት ሀሳቡን ያመጣችው ኑሃሚን ናት፣ ፕሮጀክቱን የነደፈው ደግሞ አባዬ ነው ትለዋለች። እሱም ወይኔ ኑሃሚን እያለ እያበደ ይገኛል ኤርሚያስ። እሱም ቆይ የምን ፕሮጀክት ነው ብሎ ሲጠይቃት እኔ ይመስለኛል ከናሆም ጋራ የምትቀራረብበትን አስባ ይመስለኛል ስትለው እንዴት እንደዚህ ታስቢያለሽ ብሎ ሲላት ኤሚም እንደዛም ቢሆን እኮ እኔ ደስተኛ ነኝ ትለዋለች። ኤሚ አሁን ላይ ኑሃሚንና ናሆም አብረው መቀራረባቸውን ወደዋለች። ምክንያቱም አምራንን ማየት መስማትም ስለማትፈልግ እሱንም እሷ መልሳ ለኤርሚያስ ስትነግረው እሱ መለስ ይልና ለማንኛውም የጸጉሩን ነገር በስርዓት እርግጠኛ ሁኚ ሁለተኛ ልፋት እንዳይሆንብን ብሎ ስልኩን ይዘጋል። እሷ ደግሞ ስልክ ስታወራ በር ላይ ተለጥፋ አምራን እየሰማች ነበረ። አምራንም አይ ኤሚ ምስኪኗ የዳግም ልጅነት እኮ ተረጋግቷል እንዲሁ ነው የምትለፊው እያለች በዚህ ምክንያት ደግሞ አሰላስላ አስባ ከኤሚ ጋር ጓደኛ ለመሆን ሞክራ ነበረ። ነገር ግን አልተሳካላትም። ኤሚ ምንም ልታስጠጋት ፍላጎት የላትም። ፍልቅልቋ የኑሃሚን ሀያትም ጠላ አምጥታ እንኩ እስኪ ጠጡ በቅርብ የተጠመቀ ነው ብላ ትሰጣቸዋለች። እነሱም ይቀበሏትና እና እኔ አረፍ በይ ትላታለች ኑሃሚን። እሷም ሀያቷም አረፍ እንዳለች ናሆምም እማማ ብሎ ስሟን እንግዲህ መጥራት ሲያቅተው ሀያቷም ምንም ችግር የለውም ይህ ሰው ልጅ ስሙ መጠሪያው ነው፣ የሰው ልጅ ማንነቱ እላው ላይ ነው ያለው ስትል ሀያቷም ናሆምም በጣም ነው የሚገርመው እንደዚህ ጠላ ይጣፍጣል እንዴ? በህይወት ዘመኔ እንደዚህ ይጣፍጡኛ አቅም ይቻላሉ መድገም ሲሏትም እኔ እናታችሁ በሰፊ ነው የምጠምቀው፣ ባይሆን ሆዳችሁ ባዶ ስለሆነ ምግቡ ሲደርስ ምግቡን በልታችሁ ትጠጣላችሁ ትላለች።
በመሀል ላይ ሽታይ የምትባለዋ ልጅ ውሃውን አሙቃ እግራቸውን ልታጥብ ስትመጣ ናሆም በጣም ይደነግጥና አይሆንም፣ ምንድነው እሱ ሴት ልጅ እንዲጎንበስ ብላ እግር ታጥባለች ሲል ኑሐሚንም አንቺ እኔ ሽታዬ እኔ አጥባለሁ ብላ ብድግ ስትል አይሆንም ብላ ሀያቷ ትቆጣና አንቺስ እንግዳ አይደለሽም ወይ ስትላት እሷም ተመልሳ ትቀመጥና ይሄ ባትለፋ ይሻልካል፣ ይሄንን ባህል በወሬ እንጂ በተግባር አታውቁትም፣ ስለዚህ ሳታጥብቅ አትነሳም ብላ ስትነግረው ናሆምም እሺ ብሎ እግሩን ታጥበዋለች። ደስ የሚለው ነገር ክፍለ ሀገር ለሚኖሩ ሰዎች በጣም ክብር ያላቸው ለከተማው ሰው ክብር ያላቸው ናቸው። በጣም ክብር ይገባቸዋል ለክፍለ ሀገር ሰዎች። ዳግምና ናሆምም እየተግባቡ ነው። አብረው እየተጫወቱ አብረው እየሳቁ በኑሐሚን አያት ቤት በጣም ደስተኛ ፈገግተኛ ሆነዋል። እውነትም ገጠር ሰላም ነው የሚባለው ለነሱ ሰላማቸውን ሰጥተዋል። ግን የሚያሳዝነው አቶ ለይኩን በር ዘግተው በሀዘን ብቻቸውን መጨራመት ሀዘን አደቋቁሷቸው እነሱስ በጣም ከባድ ሁኔታ ላይ ነው የሚገኙት። እናም ልጆቻቸው ግን እዚህ ፈታ ዘና እያሉ ነው። አምራንም ያሰበችው ነገር እየተሳካላት አይደለም። ኤሚም ጠምዳ ይዛታለች፣ እናቷም እንደዛው። እናም ነገሮች አለስተካከልላት ስላለ ግዴታ ኤርሚያስ ጋራ ተገናኝታ ነገሮችን ተወያይታ ለመፍታት ሞክራ ስልክ ደውላለትም ተገናኝታ ነበረ። ነገር ግን እሱ ደግሞ ከኔ ጋራ ብትስማሚ ኖሮ አብረን ችግሩን እንፈታው ነበረ። አሁን ላይ ግን ያላሰብሽበት ጥንቅት ውስጥ ነው የገባሽው። ወይዘሮ ዝናሽ ያልገደለችውን ልጅሽን ገላለች ብለሽ ስለነገርሻት አሁን ላይ የማትወጭበት ነገር ውስጥ ነው የገባሽው ይላታል። እሷም አሁን ስለ ዳግም የጠረጠርክበትን ምክንያት ልትነግረኝ ትችላለህ ወይ ስትለው አንቺ ስለ ራስሽ ሳትነግሪኝ እንዴት ስለ ኤሚ እኔ ልነግርሽ እችላለሁ ይላታል። አምራንም እንግዲህ ቤት ውስጥ የተፈጠረውን ነገር ለኤርሚያስ ትነግረዋለች። ምክንያቱም አሁን አማራጭ ያላትም በፊት በእኔ ህይወት ውስጥ እንዳትገባ፣ አይንህን ማየት አልፈልግም፣ ስልኬ ላይ እንዳትደውል እያለች ስታባረረው የነበረች ሰው አሁን ላይ ግን አንተ ሚስጥሬን ጠብቅ፣ እኔ ሚስጥራን እጠብቃለሁ፣ አብረን እንስራ፣ ኤሚ ስለ ወንድሟ ማወቅ የለባትም። አቶ ለይኩንም እንግዲህ ልጅ የወይዘሮ ዝናሽ እንደሆነ ዳግምን አውቋል። አክሲዮን ደግሞ ሊሰጠው ነው ብለዋለች። በጣም ይደነግጣል ኤርሚያስ። እናም አብረው እንደሚሰሩ ተስማምተዋል። እንደው ይሰካላታሉ። ኤሚ ወንድሟን እንደሆኑ ባታቅ ለአምራን የሚፈይዳትና የሚጠቅማት ነገር ምን አለ? እና ዳግምም እንግዲህ ሀገር ቤት ከገቡ በኋላ ክፍለ ሀገር ደስ የሚል ጊዜን እያሳለፉ ይገኛሉ። ስለ መሬቱም ከሀያቷ ጋር እየተወያዩ ነው። መሬታቸውን እንዴት እንደተነቀጡ፣ እንዴት የሰው ልጅ እየተጉላላ ገበሬው እያለ እንዴት ተጉላላ እያለ ያለውን ነገር በሞላ በፈገግታ እያወሩ እየተነጋገሩ ይገኛሉ። ግን እሱ ደግሞ ስልክ እያነሳላት አይደለም። ስልክ ስትደውልለትም አምራን ናሆም ስልክ እየመለሳት አይደለም። ጭቅጭቅና መከራ ስቃይ አልፈልግም፣ አሁን ላይ ሰላሚ ነው የምፈልገው ብሎ እሱም ስልክ አያነሳላትም። ዳግምም እንግዲህ የሆነ ቦታ ላይ ትንሽ ደብሮት ቁጭ ብሎ ኑሐሚን ትሄድና ምን ሆነክ ነው ለምንድን ነው የተደበርከው ብላ ስትጠይቀው እሱም የጋሼ ነገር እያሳሰበኝ ነው፣ ለጋሼ ደውለሽለት ነው ወይ ብሎ ኑሐሚንን ሲጠይቃት አልደወልኩም፣ ስልኬ ቻርጅ ጨርሷል። ክፍለ ሀገር ስትሆን እንግዲህ ከስልክ ወደ ከተማ ተሄዶ ነው ቻርጅ የሚደረገው፣ ከዛ ስመለስ እደውልለታለሁ ትለዋለች። እና ምን ሆነ ነው ያሰብከው ስትለው ያው ጋሼ ነገር ነው በአምራ ጉዳይ በዚች በክፉ ጉዳይ እንግዲህ ጋሼ ሰላሙን አጥቷል። ጋሼ ደግሞ ምንም አይነት ነገር እንዲነካው አልፈልግም ይላታል። እሷም ደግሞ አባትክ እንዴት ነው ስለ አባትክ የሰማከው ነገር አለ ወይ ስትለው ምንም ነገር የሰማሁት የለም፣ ክፍለ ሀገር ደውለካል ወይም ስትለው ምንም ነገር የሰማሁት ነገር የለም እያላት ነው። ከአባቱ ይልቅ ደግሞ አሁን ላይ ለጋሼ እያሰበ ይመስለኛል ለአቶ ለይኩን። እንግዲህ በዚህ ድራማ ላይ በጣም አስተማሪና አዝናኝ ድራማ ነው። መጨረሻ ላይ እንግዲህ ፊልሙ መዝጊያ ላይ ኤሚ አምራንን እንግደላት እያለች ነው የተጠናቀቀው። እውነት አምራንን እንግደላት ስትል ወይዘሮ ዝናሽ አሁንም ተመልሳ ሌላ ስህተት ትሰራለች
ወይስ አይ ልጄ እንዲያዝንብኝ አልፈልግም እንዳለች ትቀጥላለች። አቶ ለይኩንስ በሀዘን ጸጸት ውስጥ ሆኖ ህይወታቸው ያልፋል ወይስ ተጽናንተው ወደ ቀድሞ አይምሯቸው ይመለሳሉ? እነ ዳግምስ ተሳክቶላቸው ስራው ወደ ከተማ ይመለሳሉ? እስኪ እናንተ ማሳብ አስተያየታችሁን ስጡ። ኑሐሚን የማ ብትሆን ትላላችሁ? እኔ ግን ኑሐሚን የዳግም ብትሆን ደስ ይለኛል። ኑሐሚን እና ዳግም በጣም ይወዳታል። ዳግም እንግዲህ አባቱን ያጣ ምስኪን ልጅ ነው። ባያቅም ውስጡ ነግሮታል። እናም ኑሐሚን የሱ ብትሆን እመኛለሁ። ውድ የኔ የቻናሌ ቤተሰቦች ቀጣዩን ክፍል ይዤላችሁ እመጣለሁ። ይሄን ቪዲዮ የምትመለከቱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ይሄንን የሚያለንበትን ሀገር ሰላም